አሁን የሚያስፈራ ደረጃ ላይ ያደረስነው አለባበስ ነው። ምን አይነት አለባበስ ወንድ ልጅ ሊያሰናክል እንደሚችል ሴቶች 85% በላይ ያውቃሉ። በጣም በፍቅር ልነግራችሁ እወዳለሁ። ልብስ የተፈጠረው ገላን ለመሸፈን። ቁምጣ ለብሰሽ ቤት ውስጥ ከታች ቁምጣ ከላይ ቶፕ ለብሰሽ መዝሙር እየዘመርሽ ምናምን ቪዲዮ ትቀርጪና ትለቂያለሽ። ሰፈር ውስጥ ያንን ለብሰሽ አትወጪም። ሶሻል ሚዲያ ላይ ወጣ ማለት ግን ለዓለም እያሰራጨሽ ነው ያለሽ። በተለይ ደግሞ በመዝሙር ቃላችሁ ስፒክ በጣም ምንድነው ኮንሴፕቱ? ምንድነው ልታስተላልፉ የፈለጋችሁት? ባይዘይ ቲክቶክ ላይ ፎሎ እንዲያደርጉሽ ምናምን ብለሽ እንደዛ አትልበሽ። ፎሎ ካደረጉሽ አይዲያሽን አይቶ ፎሎ ያደርጉሽ። ይሄ መርከስ ነው፣ ርካሽ መሆን። የእውነቴን ነው። ራስሽን ውድ አድርጊ። ወንድሞቼ፣ ሴቶች ብቻ አይደለም ቅድስና የሚጠበቅባቸው፣ ወንዶችም ቅድስና ይጠበቅባቸዋል። እንግዲህ አታመንዝር እንደተባለ ሰምታችኋል ይልና ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ከዛ ምን እንደምላቀል አይን የማያሰናክል ከሆነ አይንን አውጥተህ ጥለው ለምዶ ታውቃላችሁ። እግዚአብሔር ጨካኝ አምላክ አይደለም፣ ሳይረዳ ቀርቶ አይደለም። ጸጋ የሚባል ነገር አለ። እግዚአብሔር ጸጋን ይሰጣል። በሰውየውን በጣም የምወደው ከትዕግስቱም በላይ ቅድስና ላይ ያለው አቋም በኢየሱስ ስም። ሰላም እንዴት ናችሁ? ወደ ጽዮን ቲዩብ ተከታታዮች፣ እንግዲህ በጽዮን ቲዩብ በዛይም ሚዲያ ላይ ዛሬ ደግሞ ለየት ያለ ፕሮግራም ይዤላችሁ ቀርቤያለሁ። ዛሬ እስኪ ስለ አለባበስ የምንመለከት ይሆናል። በዚህ ትምህርታችን ላይ ክርስቲያናዊ አለባበስ ምን አይነት መሆን አለበት የሚለውን እንዲሁም ደግሞ የዚህ ዘመን አለባበሳችን ከመጽሐፍ ቅዱስ አንፃር ሲታይ እንዴት ነው የሚለው እናያለን። ደግሞ ስለ አለባበስ ካነሳን አይቀር ሴት የወንድን ልብስ አትልበስ የሚለው እግዚአብሔር ቃል ምን ማለቱ ነው የሚለውን አብረን የምንመለከት ነው። እውነት ሴት ሱሪ አትልበስ ነው ወይስ ሌላ ትርጉም ይኖረዋል የሚለውን አብረን የምንመለከት ይሆናል። ስለ አለባበስ ካነሳን አይቀር እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋበዝኳችሁ። የትም እንዳትሄዱ። ቤተሰብ ያለው ናችሁ እንደተለመደው ሰብስክራይብ በማድረግ እንድትቀላቀሉን ጋበዝኳችሁ። እንግዲህ የመጀመሪያውን ስንመለከት ሴት የወንድን ልብስ አትልበስ ሲል መጽሐፍ ቅዱስ ምን ማለቱ ነው የሚለውን የምንመለከት ይሆናል። ይህን ክፍል የምናገኘው በዘዳግም 22 ምዕራፍ 5 ላይ ነው። በጣም የሚገርማችሁ ይህ ክፍል ሴት የወንድን ልብስ አትልበስ ብቻ አይደለም የሚለው፣ ወንድም የሴትን ልብስ አይልበስ፣ ይህም የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነው ይላል። ኦ ማይ ጉድነስ! ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ምን ማለት ነው? ወንድ የሴትን ልብስ ይለብሳል? እውነት ይህ ክፍል እየተናገረው ያለው ስለ ሱሪ ነው ወይስ ምን ማለት ነው? እስኪ የምናይ ይሆናል። እንግዲህ ይህ ክፍል የሚናገረው ብዙዎቻችን በጣም ብዙ ጊዜ አከራካሪ አጨቃጫቂ የሆነ ጉዳይ ነው። ታውቃላችሁ፣ ሴት የወንድን ልብስ መልበስ ሱሪ አትልበስ ምናምን ይባላል እና ይህን ነገር ሰርች ሳደርግ እንግዲህ መጀመሪያ እስኪ አብረን እንመለከታለን። ሱሪ ነው አይደለም የሚለውን ለማወቅ እስኪ ወደ መጀመሪያ ወደ መነሻው እንሂድና እንመልከት። በመጀመሪያ ደረጃ ሱሪ የተጀመረው ቅርብ ጊዜ ነው። ታውቃላችሁ፣ ይሄ ጥቅስ ደግሞ የተሰጠው ዘዳግም 22 ምዕራፍ 5 ሚንስ በሙሴ ዘመን የተሰጠ ሕግ ነው። በዛን ጊዜ ሱሪ ነበር ወይ ብለን እንመለከታለን። ይህንን ስንመለከት እንግዲህ አብዛኞቻችን መልሱልኝ ነበረ በዛ ዘመን። ኢቭን ካያችሁ የድሮ ሙቪዎች የነ አብርሃም የነ ሙሴ ታሪክ ኢቭን አይደለም የክርስቲያን ታሪክ ስንመለከት የተሰራው አልባሶቻቸው የድሮን ለማስመሰል የሚጠቀሙት ምንድነው? ላይክ ቀሚስ ነው አይደል? ለወንዶች የሆነ ቀሚስ አለ። እሱን ነው ለብሰው አድቬንቸር ፊልም ስትመለከቱ ቀሚስ ነው ወንዶች ለብሰው የሚሰሩት እና በዛን ጊዜ ቀሚስ ለባሽ ነበሩ ወንዶቹም ማለት ነው። የወንድ የሆነ ቀሚስ አለ፣ የሴት የሆነ ቀሚስ ነበረ እና ቀሚስ ለባሽ ነው። ማለት ነው ታዲያ ሴት የወንድ ልብስ አትልበስ ሱሪ ካልሆነ። በጣም የሚገርማችሁ ይህ ብቻ አይደለም፣ ሴት የወንድ ማለት ወንድም የሴትን ልብስ አይልበስ ብሎ ይናገራል። ስለዚህ ይሄ ታሪክ በጣም ሲጻፍ ሱሪ ስላልነበረ ያንን ማተር እንደማያደርግ በዚህ መንገድ ማወቅ እንችላለን ማለት ነው። ታዲያ ምን ማለት ነው ብለን ስንመለከት በጣም የሚገርማችሁ ነገር ይሄ ጥቅስ ግን ይሄ ቃሉ የሚያመለክተው ሱሪን ሳይሆን ሴቶች ወር ደግሞ ወንዶች የወሲብ እርካታን ለማግኘት ሲሉ የሴትን ልብስ አይልበሱ፣ እንዲሁም ሴቶችም የወሲብ እርካታ ለማግኘት የሴትን ልብስ አይልበሱ። አያችሁ፣ መጽሐፍ ቅዱስ እየተናገረ ካለ ከወሲባዊ ንጽህና አንጻር ነው እንጂ ከሱሪ ጋር የተያያዘ ነገር አይደለም። ሁለተኛ ይሄ ጥቅስ የምትመለከቱት ይሄ ቃል አይደል ግብረ ሰዶማውያን አሁን የምናያቸው አሉ አይደል፣ ስፔሻሊ እኛ ሀገር ብዙ የተለመደ አይደለም። ነገር ግን ውጭ ሀገር ላይ ስንመለከት ወንዶች የሴትን ልብስ ለብሰው ሲንቀሳቀሱ የሴት ሜካፕ ምናምን አድርጎ ሲንቀሳቀሱ እንመለከታለን አይደል። ስለዚህ መጽሐፍ ቅዱስ የተጻፈው ይሄንን ለመከላከል ይሄን ነገር በእግዚአብሔር ዘንድ እጅግ አጸያፊ እንደሆነ በአምላክ በእግዚአብሔር ዘንድ የተጠላ ነው፣ በአዲሱ መደበኛ ትርጉም ደግሞ በጣም አጸያፊ ነው ብሎ ይናገራልና ያንን ለመከላከል የተጻፈ ነው ውዶቼ።
እንግዲህ ይሄ ለመግቢያነት ስላለባበስ ካነሳው አይቀር ብዬ ነው። ወደ ዋናው ትምህርቴ ግን ስገባ የዚህ ዘመን የወንዶች ቻሌንጅ ብዬ የማስበው ባይዘዌ የእውነት ለመናገር በዚህ ዘመን ላሉ ወንድሞች እንዲሁም በዚህ ዘመን እየተወለዱ ላሉ ህጻናት ወንዶች በተለይ በሀገራችን በጣም ነው ማዝነው። ማለት ውጭ ሀገር ካልቸር በጣም የተለመደ ነገር ነው። ሴቶች እርቃን መሄድ፣ በቃ በቁምጣ መሄድ፣ ክሮፕ አድርጎ መሄድ ምናምን የተለመደ ነው። ያ የነሱ ነገር ወደኛ ሀገር ደግሞ እየመጣበት ያለ ጊዜ ነው ያለው እና በቃ በጣም በሚገርም ሁኔታ በጣም ሀገራችን ቻሌንጅ እያደረገ ያለው ነገር ምንድነው? አሁን የሚያስፈራ ደረጃ ላይ ያደረስነው አለባበስ ነው። አለባበስ ዋነኛው ነው። እንግዲህ ታያላችሁ ብዙ ነገሮች ላይ ሴቶች አለባበሳቸው በጣም ተገላልጠው የመሄድ ነገር በጣም እየተለመደ እያደገ እያለ ነገር ነው። በዘመናችን ደግሞ በተለይ ደግሞ ክርስቲያን ሴቶች ላይ እግዚአብሔርን እናውቃለን፣ እግዚአብሔርን የምንፈራለን የምንል ክርስቲያን ሴቶች በጣም የቶች አለባበስ እየተበላሸ ነው። በቅርቡ አንድ ቲክቶከር ምን አለ? ጀስት በጌታ አይደለምና እንዴዎች ደስ ይሉኛል፣ ግን አለባበሳቸው በጣም ያናደኛል አለ እና በውጪዎችም ዘንድ በጣም እየተነቀፍን ነው ያለ ነው። በጣም ነው ያዘንኩት በእውነት በቃ ብዙውን ጊዜ ጴንጤ የሚተቸው በምንድን ነው? ባለባበስ ነው። ባይ ዘ ዌይ አለባበሳችን ስንመለከት ምንድን ነው ይሄ ነገር ደግሞ ለወንዶች በጣም ማሰናከያ ይሆናል። በዚህ ሳያውቁ አይደለም ይሄንን የሚለብሱት። አንድ ጥናት አሜሪካ ላይ በጣም የገረመኝን ጥናት ልንገራቸው። አሜሪካ ላይ እና ምንድን ነው ያ ጥናት የተደረገው? ስለ አለባበስ ነበር ጥናት የተደረገ እና ምን ያህል ወንዶች ባለባበስ እንደሚስቱ ሴቶች ያውቃሉ የሚል ጥናት ተደረገ። የሚገርማችሁ 85% በላይ ያውቃሉ። ምን አይነት አለባበስ ወንድ ልጅ ሊያሰናክል እንደሚችል ሴቶች 85% በላይ ያውቃሉ። እሱ አይደለም የሚገርመኝ። ሁለተኛ አብዛኛው ሴቶች ምርጫቸው እነዚህ አይነት ልብሶች ላይ ነው ይላል። አሜዚንግ። ስለዚህ አንድ ልብስ እንደዚህ የተገላለጠ ነገር ወንድን የሚያሰናክል አለባበስ የምትለብሰው ሳታውቀው ቀርታ አይደለም ማለት ነው። አውቃ ሆን ብላ ለማሰናከል የሚያደርጉ ሴቶች አሉ ማለት ነው። እና ስለ ወንድሞቻችን ማዘን አለብን። በእውነት ስለ ወንድሞቻችን ያገባናል እና ለወንድሞቻችን ብናዝንላቸው ማለት መጽሐፍ ቅዱስ ሲናገር ሴትን ያየ የተመኘ ከሷ ጋር አመንዝሯል ይላልና በማየትና በመመኘት ብቻ ወደ የምንዝር ኃጢአትን ይቀበላሉ በእግዚአብሔር ዘንድ። ያ ነገር እንደ ኃጢአት ይቆጠርባቸዋል። አሴ ክርስቲያን ከሆንን አንደኛ ለወንድሞቻችን ማዘን አለብን። በዚህ እግዚአብሔር አይሳሳትም። እግዚአብሔር ያቀናል። የፈጠረን እሱ ነው። እሱ እርቃናችንን ያቀናል። እግዚአብሔር አይሳሳትም። የሚሳሳተው ወንድማችን ነው። አንዳንድ ሴቶች አሉ አለባበስን ያስተካክል ሲባል ወይ ደግሞ እንዴ ለምን ትለብሻለሽ ምናምን ሲባል በቃ እግዚአብሔርን ካላሳዘንኩ ምን ችግር አለው ምናምን ብሎ የሚመልሳሉ። ኦፍ ኮርስ እግዚአብሔር በዛ ነገር አይሳሳትም። ነገር ግን ወንድምሽን በማሰናከልሽ ኃጢአት ሰርተሻል። በዛ ኃጢአት ደግሞ እግዚአብሔር ያዝናል። ዩ አንደርስታንድ ሚ? ዞሮ እግዚአብሔር እያዘነብሽ ነው ማለት ነው። አንድ ወንድ አይቶሽ ተመኝቶሽ ወደ ኃጢአት ቢገባ እንደ ኃጢአት ይቆጠርበታል አይደል? ስለዚህ እግዚአብሔር ዞሮ ያሰናከልሽው ደግሞ አንቺ ስለሆንሽ በዛ በተዘዋዋሪ አንቺ ኃጢአት ሰርተሻል ማለት ነው። ስለዚህ ለወንድሞቻችን ልናዝን ልንጠነቀቅ ይገባል። ሌላኛው ደግሞ እህቶቼ በጣም በፍቅር ልነግራችሁ እወዳለሁ። ልብስ የተፈጠረው ገላን ለመሸፈን ነው አይደል እንዴ? አዎ። አዳምና ሔዋን ራቆት መሆናቸውን ሲያውቅ እግዚአብሔር ምን አደረገ? እንስሳን አርዶ ቁርበት አድርጎ ሰጣቸው፣ አለበሳቸው፣ እርቃናቸውን ሸፈነላቸው። ስለዚህ ልብስ የሚለበሰው እርቃን ለመሸፈን ነው። እርቃናችንን ልንሸንፍን ልንጠነቀቅ በተለይ ክርስቲያን ሴቶች፣ ክርስቶስን የለበሰች ሴት፣ የዳነች ሴት እንደዚህ አይነት አለባበስ ልትጠቀም አይገባም። በጣም የምወደው ጥቅስ እንዳለ ምንድነው? በውጭ ያሉ ሰዎች ሲያያችሁ የሚነቅፉባችሁን እስኪያጡ ድረስ በስርዓት ተመላለሱ ይላል። በቃ ማለት በዚህ ነገር ልንነቀፍ አይገባንም። ክርስቶስን ልናሰደብ አይገባንም። አሁን እኮ ጴንጤ ተሰደበ ማለት በተዘዋዋሪ ማን እየተሰደበ? ጌታ እየተሰደበ ነው። ጌታን እያሰደብን ነው ያለ ነው። ስለዚህ ባለባበሳችን ጌታን ማሳዘን ወይ ደግሞ ጌታን ማሰደብ የለብን። እባካችሁ እህቶቼ ጌታ ፍቅር የምለምናችሁ ነገር አለባበሳችሁን አስተካክሉ። ሁለተኛ ነገር ደግሞ ብዙውን ጊዜ ጀስት ማለት ለሴቶች የምለው ነገር ውጪ ላይ ምናምን እንደዛ አንለብስም እኮ ውጪ ላይ ምናምን እንደዛ ተራክተን ምናምን አሁን ሰፈር ውስጥ ምናምን እንደዛ አንሄድም። ነገር ግን አንድ እየተበላን ያለው ነገር ምንድነው? ውጪ ላይ በቁምጣ ማትሄድ ልጅ ቤት ውስጥ በቁምጣ ትሆንና ደግሞ በመዝሙር ባትጠቀም
የእውነቴን ነው የምላችሁ። መዝሙር ባትጠቀሙ ደስ ይለኛል። ቁምጣ ለብሰሽ ቤት ውስጥ ከታች ቁምጣ ከላይ ቶፕ ለብሰሽ መዝሙር እየዘመርሽ ምናምን ቪዲዮ ትቀርጪና ትለቂያለሽ። ሰፈር ውስጥ ያንን ለብሰሽ አትወጪም። ሶሻል ሚዲያ ላይ ወጣ ማለት ግን ለዓለም እያሰራጨሽ ነው ያለሽው። ሰፈር ውስጥ የምታይ ሰፈር ውስጥ የተወሰነ ሰው ሊያይሽ ይችላል። መስሪያ ቤት የተወሰነ ሰው ሊያይሽ ይችላል። ሶሻል ሚዲያ ላይ ግን በዓለም ያለ ሰው ሁሉ የማየት አጋጣሚ አለው። ስለዚህ ሶሻል ሚዲያ ላይ እንደዚህ የምትለቁ ሴቶች በተለይ ደግሞ በመዝሙር ቃናችሁን ቢግ ሼምፉል በጣም ነው ምንድን ነው ኮንሴፕቱ? ምንድን ነው ልታስተላልፉ የፈለጋችሁት? ሰዎች እናንተን አይተው ጌታ ማክበር አለባቸው። ወደ ጌታ ለመምጣት ምክንያት ልንሆን ይገባል እኮ እንጂ ቤተክርስቲያንን ለማሰደብ ጌታን ልናሰደብ ምክንያት ልንሆን አይገባም። እባካችሁ አሁን እኮ በክርስቲያን ልጆች ላይ የሚታይ አለባበስ እንዴት ነው? ድሮ ይባላል ደስወርዱ ትክክል ጥሩ ላይሆን ይችላል፣ ግን የሴተኛ ዳሪ አለባበስ ምናምን ይባላል። ዘንድሮ ኖርማል ሆኗል፣ ሁሉም ይጠቀማል። ስለዚህ ክርስትናችን ሊታይ ይገባል። ጌታን ለማሰደብ ራሳችንን መግዛት አለብን። ባይዘይ ቲክቶክ ላይ ፎሎ እንዲያደርጉሽ ምናምን ብለሽ እንደዛ አትልበሽ። ፎሎ ካደረጉሽ አይዲያሽን አይተው ፎሎ ያደርጉሽ። ሀሳብሽን አይተው ሀሳብሽን ወደው ፎሎ ያደርጉሽ። እርቃንሽን አሳይተሽ ፎሎ ለማግኘት ላይክ ለማግኘት አትሞክሪ። ይሄ ገላም መሸጥ ነው። ይሄ መርከስ ነው፣ ርካሽ መሆን ነው። እኛ ክቡር ነው፣ በክርስቶስ መልክና አምሳል የተፈጠረን ክቡር ነን። በተለይ ደግሞ የዳንን በክርስቶስ ደም የተገዛን ነን፣ የራሳችን አይደለን። ጳውሎስ ምን አለ? እናንተ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። ስለዚህ እንደፈለግን ሳይሆን እንደ ገዢያችን ፍቃድ፣ እንደኛ ፈቃድ ሳይሆን እንደ ገዢያችን ፈቃድ ልንመላለስ። ስለዚህ ራሳችንን አናዋርድ። ባይዘዌ ማንም ሰው በቀላሉ ገላሽን እንዲያይ አታርጊ። የእውነቴ ነው። ራስሽን ውድ አርጊ። የራስሽን ዋጋ የምትጨምሪው አንቺ ነሽ። ማንም እንዴት ሰርች አድርጎ ያንቺን ገላ በቀላሉ እንዴት ያያል? እንዴት ትፈቅጃለሽ እንደዚህ አይነት ነገር? ራስሽን አክብሪ። ራስ ማክበር ነው። ገላን መሸፈን፣ እርቃንን መሸፈን ለራስ ያለሽን ክብር ነው የሚያሳየው። አንቺ ራስሽን ስታከብሪ ሌላው ያከብርሻል። አንቺ ራስሽን ከናቅሽ ግን ሌላው ይንቅሻል። አሁን ታያላችሁ አይደል? የሆነ ክሮፕ በታይት ባይዘው ሙሉ ቅርጽሽን ውጪ ነው የሚያደርገው። በቃ እርቃንሽን ታይት አድርገሻል ማለት ራቆትሽ ነሽ። ታይት ከርብሽ በረዘም ያለ ወረድ ያለ ነገር አብረሽ ብትለብሽ እሱ ላይ ክሮፕ አድርገሽ ቶፕ ለብሰሽ ከሜዳ አይስተናነስም። ስለዚህ ፋሽን ስለሆነ ብቻ ባንከተለው፣ እንትና ስለለበሰች ብቻ እኛ መልበስ የለብንም። ይሄ ነገር እግዚአብሔርን ያከብራል፣ ይዛት ጉድ ያስተናክላል ወንድሜን የሚለውንም ራሳችን ብንጠይቅ መልካም ነው ብዬ አስባለሁ። የእግዚአብሔር ክብር ያለብሽ፣ አንዴም በደሙ ተገዝተሻል፣ በዋጋ ተገዝተሻል። በዋጋ መመላለስ አለብሽ። ሁለተኛ ደግሞ እግዚአብሔርን ክብር የተሸከምሽ ከሆንሽ እግዚአብሔርን ለማክበር መኖር አለብሽ። እርጉዝን አይታችሁ ታውቃላችሁ? እርጉዝ እንደፈለገች የፈለገችውን አትለብስም። ሂል ለብሳ ቀጭቋ እያለች አትሄድም። ምክንያቱም ልጅ ያለው ውስጥ ጽንስ ይዛለች። የእግዚአብሔር ነገር ያለባችሁ፣ እግዚአብሔር ጽንስ ያለባችሁ፣ የእግዚአብሔር ሀሳብ ያለባችሁ ሴቶች ያንን ነገር እንዳያበላሽባችሁ፣ ማንነታችሁ እንዳያበላሽባችሁ አለባበሳችሁን አስተካክሉ። ለዛ የሚመጥን ህይወት እንድንኖር እግዚአብሔር ይርዳን። ስለዚህ እባክሽ ምለምሽ ይሄ ነው። ሌላኛው ባይዘዌ አንድ ማላምንበት ነገር አለ። ባይዘዌ ቸርች ላይ እንደዚህ አይነት አለባበሶች እግዚአብሔር ይመስገን የሉም፣ በብዛት የሉም። ከስንት አንድ ምናምን ቢኖር ነው እንጂ ለሰርግ ምናምን ነው ሰው የሚጠቀመው እንጂ አሴ ኖርማሊ ሰው ወይ ደግሞ እህቶች እንደዛ ለብሶ ቸርች አይመጡም። እኔ ማምነ ይሄ አሪፍ ነው፣ ግን ማምነው ቅድስና ቸርች ብቻ አይደለም። ቅድም እንዳልኳችሁ እግዚአብሔር አይሳሳትም። ቤተክርስቲያን ስንሄድ፣ ቸርች ስንሄድ ስርዓታችንን ጠብቀን መሄድ ያለብን ለእግዚአብሔር ብለን አይደለም። አጠገባችን ያለው ወንድማችን እንዳይሰናከል ወደ ኃጢአት እንዳይገባ በማሰብ ነው። ልክ እንደዛው ውጪም እንደዛ መሆን አለበት። አንዳንድ ሰዎች የሚያደርጉትን ቪዲዮ አይታችኋል። ጠዋት እነሱና ነጠላቸውን ለብሰው ተከናንበው ምናምን ነገር ቤተክርስቲያን ሄደው በስነ ስርዓት ምናምን በቃ አምልኮ ምናምን ፈጽመው ይወጡና ከዛ ያሳዩናል ቪዲዮ ቀርጸው። ከዛ ከሰዓት ደግሞ ወደ ስራ ሲሄዱ ደግሞ ያ ነገር ይሻርና ወለቅለቅለቅ ይደረግና በቃ ከታችም ከላይም ክሮፕ የሆነ ይለበስና ከዛ መስሪያ ቤት ኖ ክርስትና ቸርች ብቻ አይደለም፣ አትሳሳቱ። ክርስትና ሁሉም ቦታ ነው። ኤቭሪ ዴይ ዊ አር ክርስቲያን። ከሰኞ እስከ ሰኞ ክርስቲያኖች ነን። ቅዳሜና እሑድ ብቻ አይደለም ክርስቲያን የሆነው። ቸርች ለብሼ የማልመጣውን ልብስ መስሪያ ቤት መልበስ የለብኝም። በቃ
ስለዚህ ሁሉ ጊዜ እንደ ክርስቲያን ነው አክት ማድረግ ያለብን እንጂ ቸርች ስንሄድ ሌላ ውጪ ስንሄድ ሌላ ለሁለት ደቂቃ ተከናንበን ከዛ መለገላለጥ እግዚአብሔር ቃል ያንናስ ይሄ ማስመሰል ይባላል። ይሄ ማስመሰል ውሸት ነው። ስለዚህ ኤቭሪዌር ትክክል ውጪ የምትለብሽ ቸርች የምትለብሹን ውጪ መልበስ አለብሽ። ውጪ የምትለብሱን ቸርች መልበስ አለብሽ። የቤተክርስቲያንና የውጪ ልብስ መለያየት የለብሽም። ቤተክርስቲያን የምትለበስ ውጪ መለበስ አለበት። ስለዚህ እንደዚህ አይነት ባይብሊካሊ አይደለም። ነገራቸው ደግሞ የሚሳሳተው እግዚአብሔር ሳይሆን የሆነ የሚሳሳት ሰንበድ ያለ ለሱ ነው የምንጠነቀቀው። ስለዚህ እቺ ነገር ብትነቃበት አሪፍ ይመስለኛል። ሌላኛው ቤት ውስጥ የምንጠንቀቅ ባይዘይ ለውጪው ያላሉ ወንዶች ብቻ ሳይሆን ቤት ውስጥም ላሉ ወንዶች መጠንቀቅ አለብን። ለአባታችን መጠንቀቅ አለብን። ለወንድማችን መጠንቀቅ አለብን። ቤት ውስጥ ላሉ ሰዎች በቃ ደስ ላይላቸው ይችላል። ስለዚህ መጠንቀቅ አለብን። ቆይቷል ያነበብኩት መጽሐፍ አለ የእያንዳንዱ ወንድ ትግል ይባላል። ማንም እንዲያደርግ ኢንከሬጅ አደርጋለሁ። ምክንያቱም which is very nice book ስፔሻሊ ቅድስናን በተመለከተ እኔ ከዛም በኋላ ነው ላለባበስ ያለኝ አመለካከት በጣም የተቀየረውና እዛ መጽሐፍ ላይ ምን ይላል? እኛ ወንዶች ይላል ሴቶች የማታውቁት አንድ ነገር አለ። ጀስኛ ምንድነው የምናውቀው? ወንድ ቢያ ይሳሳታል የሚለው እንጂ ምን ያህል እንዴት ነው የሚሳሳተው ምናምን የሚለውን አናውቅም። እና እዛ መጽሐፍ ላይ ምን ይላል? የማታውቁት አንድ ነገር አለ ይልና ዴፊኒሽኑ በጣም ነው የሚገርመው። ምንድነው የሚለው? ልክ በማየት አለ የሴቶችን ገላ በማየት ብቻ የወሲብን እርካታ እናገኛለን ይላል። ዋት የስ ለኛ አይገባንም። ጻፊም እንደዛ ይላል። ሴቶች ይሄ ነገር አይገባችሁም ይላል። ትክክል ነው፣ እኛ አይገባንም። ነገር ግን ይህንን ለሚስቴ ከነገርኳት በኋላ ሚስቴ ትጠነቀቅ ጀመር አለ። ኢቭን ጠዋት ስራ ልትሄድ ስትል አጠገቤ ልብስ አትቀይርም። ለምን? ስራ ልትሄድ ነው፣ ባሏ ስራ ልሄድ ነው እንዳይሳሳትባት በራሷ ማለት ነው። ጉድ ኢማጂን። ስለዚህ ኢማጂን አድርጉ እንግዲህ ሚስት ለባሏ ያን ያህል የምትጠነቀቅ ከሆነ እኛ ለወንድሞቻችን ምን ያህል መጠንቀቅ አለብን? እና ይህ መጽሐፍ እኛ አይገባንም። ነገር ግን ዛሬ እንግዲህ ከተረዳሁት እናንተም እንድትረዱ አንዳንድ ጊዜ ቅድም እንዳልኳችሁ 85% ሊያውቁ ይችላሉ። ግን ሰምታይምስ ዲፕ ምን ያህል ነው የሚለውን ስለማናቅ በዛ አንጻር ራሳችንን እንጠብቅ ነው። እሺ የእህቶችን ጨረስኩ። ወደ ወንድሞች ልምጣ። ባይ ዘ ዌይ ወንድሞቼ ሴቶች ብቻ አይደለም ቅድስና የሚጠበቅባቸው፣ ወንዶችም ቅድስና ይጠበቅባቸዋል። የኛ ሀገር ካልቸር ካያችሁ፣ ባህላችን ካያችሁ አሁን የዛሬን አድርጎና ልበል ቢኮዝ አሁን ሴቱም ዛት ማች ቁጥጥር የለም። ድሮ ግን ሴት ልጅ በጣም ቁጥጥር ይደረጋል። የት ወጣሽ፣ የት ገባሽ፣ ከማንጋዎች ምናምን የሚባሉ ነገሮች አሉ። ምክንያቱም አንድ የሚፈሩት ነገር አለ ወላጆቻችን። ምንድነው? ሴት ሄዳ ግብረ ስጋ ግንኙነት አድርጋ ብትመጣ ልጅ ይፈራሉ። ልጅ ይዛ ትመጣለች ብለው ስለሚያስቡ ያንን ያለመሸከም ስለሚፈሩ በጣም ይጠነቀቁላት። ወንድስ እንደፈለገ የፈለገበት ተውት እሱ ወንድ ነው ችግር የለው ምናምን ይባላል። መጽሐፍ ቅዱስ ግን ተውት እሱ ወንድ ነው አይልም። እኩል ነው የሚዳኘው። ሴትን በዳኘበት መስፈርት ወንድንም ይዳኛል። ስለዚህ በመጽሐፍ ቅዱስ እይታ ስንመለከት ሴት ብቻ ሳትሆን መቀደስ ያለባት ወንድም መቀደስ አለበት። ስለዚህ እንደ እግዚአብሔር ቃል እንደ ክርስቲያን ወንድሞች የምነግራችሁ እግዚአብሔር ከእናንተ ቅድስናን ይፈልጋል። እንደርካችሁ በጣም ነው ማዝንላችሁ። ዘመኑ በጣም ቻሌንጅ የሆነ ነገር አለ። እንዴት የሚለውን ደግሞ የመፍትሄ ሀሳቦችም ጥቂት ስላለኝ እናያለን። ሌላኛው ወንድሞቼ በጣም የሚያስደነግጥ ቃል ነው ጌታችን ኢየሱስ ክርስቶስ የተናገረው። እንግዲህ አታመንዝር እንደተባለ ሰምታችኋል ይልና ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ 5:28 ከዛ ምን እንደሚላቀል አይንን የማያሰናክል ከሆነ አይንን አውጥተህ ጣለው ይላል። ካንተ ወጣና ጣል። ሁለት አይን ኖሮ ሲኦል ከምትገባ አንድ አይን ይዘህ መንግስተ ሰማይ ብትገባ ይሻላል ይላል። ምን ለማለት መሰላችሁ? ይሄ ጀስ በቃ የሆነ ካያችሁ አይናችሁን እያወጣችሁ ጻሉ ምናምን ሪል የሆነ ሳይሆን እንደዛ አይነት ቁርጠኛ የሆነ አመለካከት ይኑራችሁ ኦር ደግሞ ውሳኔ ይኑራችሁ ለማለት ፈልገው ነው እግዚአብሔር ቃል። እንደዛ አይነት በቃ ካሰናከለኝ አይንን እስከ ማውጣት ድረስ እንድትጨክኑ ስለሚፈልግ ነው እግዚአብሔር ቃል። የሚያሰናክል ከሆነ አውጥተህ ጣል ይላል። ዩገርሚ። ስለዚህ ያን ያለው እግዚአብሔር ቃል ሲሪየስ ይሆን። ስለዚህ እኛም ሲሪየስ ልንሆን ይገባል፣ ልንጠነቀቅ ይገባል። የመፍትሄ ሀሳብ በሰውየው በጣም የምወደው ከትዕግስቱም በላይ ቅድስና ላይ ያለው አቋም
በኢየሱስ ስም የእውነት በጣም ነው ደስ የሚለው። እንደምን ታውቃለህ? ወደ ቆነጃጅት እንዳልመለከት ከዓይኔ ጋር ቃል ኪዳን ገባሁ ይላል። ዛሬም ቃል ልትገቡ ይገባል ወንድሞቼ። ኖ ልትሉ በቃ ይሄ ቃል መሰረት አድርጋችሁ እንደዚህ አይነት ነገር ላለመመልከት ኖ ማለት አለባችሁ። የሚመጡ ሴቶች ኖ ማለት አለባችሁ። አላፊ አግዳሚው ማየት የለባችሁ። ስለዚህ ልክ እንደ ኢዮብ ከዓይናችሁ ጋር ቃል ኪዳን መግባት፣ እምቢ ማለት፣ ላለማየት እንዳልኳችሁ ዘመኑ በጣም ከባድ ነው። በቤት የተወሰኑ ጌታን የሚፈሩ ሴቶች ይሄንን ላያደርጉ ይችላሉ። ነገር ግን ብዙ ሴቶች አሉ ማያከብሩ ባለም ያሉና እነሱን መከልከል አንችልም። ሁሉንም መከልከል አንችልም። እንግዲህ እነሱ አደረጉ እግዚአብሔር ረዳኛል አይደለም። ስለዚህ እና እኛ ደግሞ መወሰን አለበት። ዘመኑ ከባድ ነው። ኦፍኮርስ ከዓይኖቻችን ጋር ቃል ማግባት አለብን። እንደዚህ አይነት ነገር ላለመመልከት ቃል መግባት አለባችሁ። ኖ ማለት አለባችሁ። አዎ ዲፊካልት ነው፣ ከባድ ነው። የሚታዩ ነገሮች፣ የሚሰሙ ነገሮች በጣም ከባድ ነው። ዘመኑ በጣም ከባድ ነው ብያችኋለሁ። እንደዛም ሆኖ ግን እግዚአብሔር ከእናንተ ይፈልጋል፣ መቀደሳችሁን ይፈልጋል። አይ በቃ ከባድ ነው ምናምን ብሎ አይተውም። በቃ ኃጢአት ነው ካለ ኃጢአት ነው። ለምን ታውቃላችሁ? እግዚአብሔር ጨካኝ አምላክ አይደለም። ሳይረዳ ቀርቶ አይደለም። ጸጋ የሚባል ነገር አለ። እግዚአብሔር ጸጋን ይሰጣል። እግዚአብሔር ይረዳል። ስለዚህ ወንድሞቼ በእንደዚህ አይነት ቻሌንጅ ውስጥ ስትሆኑ እግዚአብሔር እንዲረዳችሁ በጸጋው ዙፋን ፊት በርከክ በሉና ጸጋ ያስፈልገኛል፣ በራሴ አልችልም፣ አግዘኝ በሉት። እርሱ ያግዛችኋል። በእውነት እግዚአብሔር ይረዳችኋል። ከእንደዚህ አይነት ፈተናም ይገላግላችኋል። እንዳታዩ ጸጋውን ይሰጣችኋል። ስለዚህ ወንድሞቼ በጣም ደስ የሚል ሰርፕራይዝ ነገር የምላችሁ ጸጋው ይረዳችኋል፣ ያግዛል። እግዚአብሔር ጸጋ ያግዛል። እግዚአብሔር ዝም ብሎ አታርጉ ማለት ነው። አለማድረግ የምንችልበትንም አቅም ይሰጠናል። ስለዚህ በጸጋው ዙፋን ፊት በጸሎት ቀረቡ። እግዚአብሔር ጸጋውን ያበዛላችኋል። በዚህ በክፉና በጠማማ ትውልድ መካከል በቅድስና እንድትኖሩ እግዚአብሔር ያደርጋችኋል። በመጨረሻም ግን የምለው ነገር ምንድን ነው? ይሄ ነገር ግን በተለይ ቸርች ላይ እንደ ሲሪየስ ኢሹ ቢወሰድ፣ ቤተክርስቲያን ልጆቻችሁን ብታስተምሩ፣ አባቶች ቤት ውስጥ አባቶች አታለማምዷቸው። ልጆች በቁምጣ ሲሄዱ ምናምን ቲኔጀርስ ወጣች ምናምን ተቆጣችሁ። ልጆቻችሁ አይደሉ? ተቆጣችሁ። ወንድሞች እህቶቻችሁን እንደዚህ አይነት ነገር አትምከሯቸው። ሌላኛው ደግሞ ቤተክርስቲያንም ኃላፊነት አለባት የማስተማር የመምከር። በተለይ ሴክሹዋል ፒዩሪቲ ላይ የምትሰሩ ቅድስና ላይ የምትሰሩ አገልጋዮች ይህን ስልጠና በምትሰጡበት ጊዜ አለባበስንም ብታካቱ መልካም ነው ብዬ አስባለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ፕሮግራም ይሄን ይመስላል። ፕሮግራሙን ከወደዳችሁ ላይክ አድርጉት፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ከታች ያለውን ሊንክ ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። በሌላ ፕሮግራም እስክንገናኝ ባይ ባይ።